እሺ ጤና ይስጥልኝ። ሰሞኑን እንግዲህ በአርሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ ምን አለች እቺ ቁርንጫጭ? ሰምታችኋታል? በሉ ማቅ ልበሱ። በሁሉም ነገር ተጎድተናል እኮ የቀረን ነገር አለ? ምንም ነገር የለም። ሰላም ጋይሶች እንደምን አላችሁ? ኤላ ነኝ። ዛሬም እንግዲህ በአርሲ ወቅታዊ ጉዳዮች የተመለስንላችሁ ይሆናል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ይህን ቪዲዮ ጀምሩት። እንዲሁም ቤተሰብ የሆናችሁ ላይክ ኤንድ ሼር በማድረግ ለተለያየ ሰው እንዲደርስልኝ አድርጉ። ወደ መጀመሪያው ቪዲዮ እንለፍ። በሊቢያ ሰማዕትነትን የተቀበሉ 30 ኦርቶዶክሳውያን መሞታቸውን ተከትሎ መስቀል አደባባይን የሞላ ኦርቶዶክስ የክልል አደባባዮችን በሰልፍ ያጨናነቀ ኦርቶዶክስ ባለፉት 8 ዓመታት ውስጥ በመቶ ሺዎች የሚቆጠሩ ኦርቶዶክሳውያን በብልጽግና ስርዓት ውስጥ እንደ ቅጠል ሲረግፉ ድምጹን በአንድ ላይ ማሰማት አልቻለም። በአንድ ላይ ሰልፍ ወጥቶ ለምን ትገሉኛላችሁ ማለት አልቻለም። ስለዚህ ለምንድን ነው ብልጽግናን ተጠያቂ የምታደርጉት? ብልጽግና እኮ ስራውን እየሰራ ነው። ብልጽግና መግደል ነው ስራው፣ እየገደለህ ነው። ችግሩ ያለው ካንተ ከኦርቶዶክስ ኦርቶዶክሳዊነትን በተግባር ከቲክታክ ቻሌንጅ ውጪ መጠበቅ እፈልጋለሁ የምትል ኦርቶዶክስ ካለ ተከታታይ 3 ነገሮችን እነግርሃለሁ። የመጀመሪያው ስለ ራስህ ነው። ኦርቶዶክሳዊ ነኝ የምትል ኦርቶዶክስ በጠቅላላ ኦሮሚያ ክልል ውስጥ ቤተክርስቲያን አሰራለሁ ከምትል ኦሮሚያ ክልል ውስጥ ላሉት ምዕመናን ክላሽ ግዛላቸው፣ የጥይት ፍሬ ግዛላቸው። ገዳዮቻቸው እነሱን ሊገሉ በሚመጡበት መሳሪያ ራሳቸውን እንዲከላከሉ የቤተ ክርስቲያን ጃንጥላ ምናምን ከምትገዛ ክላሽ ገዝተስጣቸው። መብቴው ይሄ ነው። 8 ዓመት ሙሉ ከብልጽግና ፍትህ የምትጠይቅ ኦርቶዶክስ አንተን የደነስከው ብልጽግና አንተ በተናገርከው ቁጥር ምላጩን በ2 በ3 በኩል እየሳለ ያርድሃል። እውነቱ ይሄ ነው። እዚህ ቲክቶክ ላይ መታችሁ 5 ጊዜ ኮፒ ሊንክ አድርጉ ይሄ ቪዲዮ ቫይራል እንዲወጣ የአርሲ ጉዳይ የእናንተ ነው የምትሉ ኦርቶዶክስን በተግባር እንገልጻታለን የምትሉ የኦርቶዶክስ አክቲቪስቶች፣ ከዛ በዘለለ እዚህ ሰበር ዜና እየተናገረ የሚውል የብልጽግና ካዳሚ ነገ ቆንጆ ሰበር ዜና ሲያገኝ ይሄ ከሰበር ዜናነት ይወርዳል። የአንድ ሳምንት የቲክታክ ቻሌንጅ ጀምረህ መጥፋት ከፈለክ አዎ ስለ ኦርቶዶክስ ስለ አርሲዝም ማለት ምናምን እያልክ ነጠላ እየዘቀዘክ መኖር ትችላለህ። በተግባር ግን ኦርቶዶክስነትን አታድነው። እውነታው ይሄ ነው። አርሲ ላይ ለሚገደለው ኦርቶዶክስ ገዳዮቹ ሊገሉት በሚመጡበት መሳሪያ ራሱን እንዲከላከል ክላሽ ገዝተህ ስጠው። እውነታው ይሄ ነው። በቃ ከዚህ ውጪ አታሽ ሙኑት። እዚህ ሚዲያ ላይ መጣችሁ አዘለብሳችሁ ምናምን አታደርጉት። ኦርቶዶክስ እንደዚህ አይኖርም። የቅርብ ጊዜ ትዝታችን የአቡነ ጴጥሮስን ታሪክ መመልከት ትችላላችሁ። ሃይማኖቴን ሀገሬን አላስደፍርም ብሎ በጥይት ራሱን በመትረየስ ጥይት ተደብድቦ የሞተ መሪ ያለህ እዚህ መተ አታላዝን። ከዛ ውጪ የሚደርስልህ ሲኖዶስ የሚያድንቅ ቄስ ጳጳስ የለም። ሲኖዶሱ በተግባር እንደተመለከትከው ራሱ ላይ ሲኖዶሱ ለመበተን የሚመጣ አደጋ ሲኖር ብቻ ነው የሚያውጀው። ቤተክርስቲያን ጥቁር ለብሳለች ጥቁር እንትን ሆናለች ምናምን የሚል። ከዛ ውጪ የትኛውን ጳጳስ ከማለት ውጪ ከማዘን ውጪ ሊያደርግልህ የሚችል ምንም አይነት ነገር የለም። ዛሬ ተመለከተውም ያንን ነው። ጳጳሱ በጣም ሲያዝኑልህ የአዘን መግለጫ ነው የሚያወጡልህ። ከዛ ውጪ አዲስ አበባ ቁጭ ያለ ጳጳስ ለትላልቅ ሰዎች ሽምግልና ለባለ ሀብት ልጆች ሽምግልና ከቁመቱ የሚበልጥ ውስኪ ይዞ አይሱዙን የሚያክል አበባ ይዞ ሲጋፋ ነው እንጂ ሽምግልና ለመሄድ የምታየው አንተን ለማዳን በተግባር የሚንቀሳቀስ ጳጳስ የለም። እውነታው ይሄ ነው። ቢመርህም ቢጣፍጥህ ያለው ልክ ነው ብዬ ነው ማስበው። እስከ መቼ ፍትህ እየተባለ ምን እየተባለ አባቶችስ ስራቸው ምንድነው? ህዝብ እያለቀ ነው። ህዝብ እያለቀ እንበዛለን የሚባል ነገር እኔም የሚገባኝ ነገር አይደለም። ፍትህ ደግሞ ምንም በቃ ዝም ብሎ ጩኸት ነው የሚሆነው እንጂ ያው የራሳችንን እርምጃ መውሰድ ነው የሚሻለው ብዬ ነው ማስበው። ምክንያቱም እነዚህ አካሎች ሙስሊም ነን ይላሉ እንጂ ሙስሊም ጓደኞችም ጎረቤቶች ብዙ አሉ። እንዲህ ሙስሊሞች እንደዚህ ያደርጉ። እነዚህ ለፖለቲካ ጥቅማቸው ሲሉ የራሳቸውን ነገር የሚያራምዱ ሰዎች ናቸው እንጂ ሙስሊሞች በፍጹም ይሄን ያደርጉ። ሲቀጥል ደግሞ ኦርቶዶክሶችስ ምን እየሰራን ነው ያለነው እንዴ? እስከ መቼ ነው ፍትህ ለማይሰማ አካል ፍትህ ምን ማለት ነው? እስከ መቼ ነው ፍትህስ ምን ጠይቀው? ብቻ ይከብዳል። እስኪ ታፍነዋል።
አሁን ታፍነዋል። በማን የታፈኑት? አጠገቦቻቸው ባሉ ጳጳሳት። ለምን ታፈኑ? ለልጆቻቸው ድምጽ ለመሆን ሲነሱ እንዳይሆኑ እየተባሉ ልሳናቸውን ድምጻቸውን እያፈኑ ይገኛሉ። ከዚህ ቀደም ሁላችን እንደምናስታውሰው በቅዱስ ሲኖዶስ ደረጃ እኛን አይወክሉም እየተባለ መግለጫ እስከመውጣት የደረሰባቸው ጊዜ እንደነበር ሁላችንም እናስታውሳለን። አሁንም ደግሞ ከዛ ያልተናነሰ መግለጫ ባይወጣባቸው ድምጻቸውን እያፈኑባቸው ይገኛሉ። አጠገባቸው አንድ ነቀርሳ የሆነ ጳጳስ አለ። ለማንም ግድ የማይሰጠው ቢዝነስና ነዋያቸው ብቻ አይነካባቸው እንጂ እነሱ ምን ችግር አለባቸው? እመኑ ሞተ፣ ቅድስት ቤተክርስቲያን እንደ ችቦ ተቃጠለች። ነቀርሳ የሆነ ጳጳስ እስካልተነቀለ ድረስ ቅድስት ቤተክርስቲያን ዛሬም በሀዘን መዋጧን፣ መከራዋ መብዛቷ፣ ማንባቷ፣ ድንኳን መደቆኗ የማይቀር ነገር ነው። በሁሉም ነገር ተጎድተናል እኮ። የቀረን ነገር አለ? ምንም ነገር የለም። ሰላምን እንድትሰቀል አደረግናት። ወደ ሰማይ ወደማንደርስባት ርቃለች፣ በጣም ርቃለች። ሰላም ከሁሉ በላይ ናት። ሰላም በቀላሉ ካመለጠች ቶሎ የማትገኝ ናት። ምክንያቱም ምንም እኔ እንጃ አሁን ሰማይ ተሰቅላለች ነው ብዬ አላስብም። ኦርቶዶክሳውያን እየሞቱ ነው። በዚህ በኩል መግለጫ ሁሌ ያዘ የሁላችን ህይወት ናት። ሁሌም እንዲህ ነው። ይከብዳል። ብቻ ውስጥም ያለው ነገር ታፍኛለሁ እያሉ ነው እንጂ እንግዲህ ፓትርያርኩ ያው እንግዲህ መንግስት ቢፈልግ ይሄን ነገር መቅረፍ ያቅተዋል ብዬ አላስብም። ምክንያቱም የእሱም ድጋፍ እንዳላቸው በብዙ ቪዲዮዎች የምናየው ነው። እኔና እናንተ በብሔርም በጎሳ ማለት ነው። ስሙት፣ የብሔር ሌላ ነው፣ የእናንተ ብሔር ሌላ ነው። በሰፈር በብሔር በጎሳ በቀላል በክልል ካሰብን ማለት ነው። ግን አርቀን ካሰብን ማለት ነው ግንዳችን አንድ። እኔ አዳም ዘር ነኝ፣ እናንተ የአዳም። ስለዚህ አንድ አባት ልጆች ነን። ስለዚህ ይሄን ነው ማሰብ ያለብን። የሰው ልጅ ሲወለድ ያለቅሳል አይደል? ከእናቱ ማህፀን ሲወጣ ያለቅሳል አይደል? በኦሮምኛ ነው የሚያለቅሰው? በአማርኛ ነው የሚያለቅሰው? በእንግሊዝኛ ነው የሚያለቅሰው? በምንኛ ነው የሚያለቅሰው? ይነገሩ። በምንኛ ነው የሚያለቅሰው? በሰውኛ ነው የሚያለቅሰው። ስለዚህ ከቋንቋ በፊት የተወለደው ሰው አይደለም። ውሸቴን ይሆን? ከብሔር በፊት ከቋንቋ በፊት ማይቀድማል ሰው ነው አንጋፋው። ስለዚህ ሰው እናስቀጥል። ቱታል ከገዳሚ የመጡ አባቶች መልእክት ነው። ሁሉም የሰው ዘር ነው። እነሱ እንዳሉት እንግዲህ ብሔር እምነት ምናምን ሚለያይ ቢሆንም ልዩነታችን አንድነታችን ብለን የምንኖር ህዝቦች ነን እስከዛሬ ድረስ። ሲቀጥል ሁሉም የአዳም ዘር ነው። ሁሉንም ልዩነት ምናምን የሚባል አሁን ዘመን ያመጣሽ ለፖለቲካ ጥቅማቸው ሲሉ ግጭቶችን አለመግባባቶች እንዲፈጠሩ ስለሚያደርጉ ነው እንጂ ሁሉም እከሌ እንዲዘር ነው እከሌ እንዲዘር ነው የሚል እሳቤ በውስጣችን እንዲኖር አያስፈልግም። አይ ኦርቶዶክስ ግማሹን በእስር ቤት ግማሹን በውጭ በጥይት ኦርቶዶክስ ካሁን በኋላ ለቀልሽ ውሃ በላሽ። ግማሾቹ በእስር ቤት አፈር ድሜ ይበላል፣ ግማሹ በውጭ ደግሞ በቀይት በአብሪ ጥይት ግንባሩን ይመታል። ኦርቶዶክስ ጣፈንተሽ ካሁን በኋላ ነግሬሻለሁ። ግፍሽ ነው ግፍሽ ሞልቶ ከልክ ሲያልፍ በቃ መጨረሻው እንዲህ ነው ወደ የማይመለስበት እያለሽ አርቲስቱን ፎከረ፣ ቲክቶከሮቹም የፎከሩ እና እፎ የሚባል አባቱን ማያውቅ ዲቃላ አለ። እናቱ ጠላ ቤት ነው የወለደችው። የጠላ ቤት ሸርሙጣ ነበረች የእፎይ እናት። እንደነሱ ያኔት ፎከሩ ዋጋ የለውም ካምቧል። በዚህ ሳይሆን በዚህ እየታረክ ተወርቃለህ። አቅቷል አሁን። እሺ ጤና ይስጥልኝ። ሰሞኑን እንግዲህ በአሩሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው
ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለንም። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጨፍ እና ስትጨቁን የነበረች ቆሻሻ ሃይማኖት ነች። ይሄ ደግሞ አሁን እኛ ፋኖ የሚባል ክስክስ ቆሻሻ የምንዋጋው ለአንድ ሃይማኖት፣ ለአንዲት ቤተክርስቲያን፣ ለአንዲት ሃይማኖት እያለ እየፎከረ ኦርቶዶክስ አሩሲ ላይ አረንጓዴ ቢጫ ቀይ ባንዲራ ይሄን የቅዘን ጨርቅ ባንዲራ ለጥፈህ በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአሩሲም በባሌም በጅማም ካሁን በኋላ ትቀጠቀጫለች፣ ትቀጠያለች፣ ትታረጃለች። ይሄ አይቀርም። አሁን ኦርቶዶክስ ደሴ ቦሩ ሜዳ ላይ 30,000 ሙስሊም በአንድ ቀን የታረዱትን አታስታውሽም? የወሎን ስም የቀየርሽ ወሎ እኮ ይታወቃል፣ ኦሮሞ እንደው ይታወቃል። አማራ ነበለ ቀይረህ የከፈሩ ዘመን አታስታውሽም? ኦርቶዶክስ ካሁን በኋላ ኢትዮጵያ ውስጥ ለመቀመጥ ወይ ግብር ትከፍያለሽ፣ ወይ ትጨፈጭፊያለሽ፣ ትታረጃለሽ፣ ወይም ደግሞ ሃይማኖታሽን ትቀይራለሽ። ከዚህ ከሶስቱ ውጭ ግን ሌላ በጭራሽ የሚመጣ ነገር የለም። ኦርቶዶክስ ካሁን በኋላ ያለሽ አማራጭ ከሶስቱ አንዱን ትመርጫለሽ። ወይ ትታረዳላችሁ፣ ወይ ትሰልማላችሁ፣ ወይም ደግሞ ግብር እየከፈላችሁ ትቀመጣላችሁ። አንዳንድ ግን አሉ እንደና ሀቢባ ያለች ያቺ ዲቃላ የምትወልድ አንድ ቀበሌ ልጆቿ የከሌማ ይባሉ ቆሻሻለች። እንደነ ሰይድ ወርቁ ነው ሰይድ ወርባቦ የሚባለው ዳይፐራም የወንድ ፔሬዳም አለ። እንደነሱ ያሉ ቆሻሻዎች የሰላም አታላ ተሸካሚዎች እነዚህን ከሰው አይቆጠሩም። ይሄ አዶና የሚባለው የትግራይ የቁልቋላም ልጅ አክሱም ፍትህ ሳይጠይቅ ያሩስ ላይ የጠየቀው እሱም በቅርብ ዋጋውን ያገኛል። ካሁን በኋላ ኦርቶዶክስ ያለሽ አማራጭ ሞትና ሞት ብቻ ነው። ኦርቶዶክሶች አምላክ ጉድና የዋህብያዎችን አምላክ ጉድ ልንገራችሁ። በእርግጥ የሁለቱ ማስተምሮ ፍጹም ይለያያል። የኦርቶዶክሶች አምላክ ኢየሱስ ክርስቶስ ጠላትን ውደድ ይላል። የዋህብያዎች አምላክ አላህ ጠላትን ግደል አንገቱን ቁረጠው ይላል። የኦርቶዶክስ፣ የፕሮቴስታንት፣ የካቶሊኮች አምላክ ወይም መጽሐፍ ፍቅር ያሸንፋል ይላል። የዋህብያዎች ቁርአን ግን ጦርነት፣ አሰቃቂ ግድያ በአላህ ስም እስከሆነ ድረስ ጽድቅ ነው ይላል። ነብያችን ሕፃን ወደፊት ገና ለገና ጠላት ይሆናል ብለው የተገደለውን ሕፃን ታስታውሳላችሁ። በተጨማሪም ጎረቤታቸው አቡ ጃሂል ሰደበኝ ብለው የ12 እና የ13 ዓመት ልጆች ወይም ህፃናት የአቡ ጃሂልን አንገት ቆርጠው ያመጡላቸው ቀን የነበራቸውን ደስታ እስቲ ከኡስታዞች አንደበት እንስማ። ሁለት ልጆች 12 ዓመትና 13 ዓመት ህፃናቶች ናቸው እየተሽቀዳደሙ በሰይፍ አቡ ጃሂልን ከፈረሱ ወይም ከግመሉ ላይ ጣሉት። ሁለት ከዛ ግዝፈቱ ከዛ ጎርጩ እንዳለ ልክ እንደ ዝሆን መሬት ላይ አንፈራፈሩት። ከዛ ገደል ነው ብለው በደንብ ተላውሷል። ገደል ነው እያሉ ደስ ብሏቸው ነብዩን እናስደስት ብለው እየሮጡ ነብዩ ጋር መጡና አነቀተቱ እያተባባሉ እኔ ነኝ የገደልኩት ያ ረሱላህ ይላል። ይሄ ምን ነኝ የገደልኩት? እስቲ ሰይፋቸውን ስጡኝ አሉ። ያላህ ትግል ሰይፋቸውን ሲያዩ ሁለቱም በደንብ ተለውሷል። ኪላኩማ ቀተለሁ ሁለታችሁም የገደላችሁት ማሻአላህ እና ደስ አላችሁ። የምናመልከው አምላክ እኮ የሚያሳፍር አምላክ አይደለም። ለምንድን ነው የምንታረደው? እናውቃለን። 107 ነው መጡ። ዛሬ ግን የሀገር አባት እንሆናሉ። ይሁን ይሄም ያልፋል። ነገር ግን በየከተማ ውስጥ እንኳን ስንሄድ ሴቶች እኮ እኔዛ ማህተባችንን እንኳን አውጥተን መሄድ አልቻልንም። ማህተባችንን ደብቀን ነው የምንሄደው። ሴቶች የእመቤታችንን ጥዋ እንኳን ይዘው ሲሄዱ አፍረው ተሸማቀው ነው በከተማ ውስጥ የሚሄዱት። ይሄ ለምን ይሆናል? ለምንድን ነው እንደዚህ የሚሆነው? እና እኛ የእውነት በጣም የተጨቆን በሃይማኖታችን የተረገጥን በማንነታችን ቀና ብለን የማንሄድበት ኢስላሚክ ስቴትን ለማቋቋም ነው አላማቸው። እኛ ከተማ ላይ በተለይ ባሌ ላይ በጣም አስቸጋሪ የሆነበት ለምን ዝም እንደተባለ ግራ ይገባናል። እና የእውነት እላችኋለሁ በጣም አስከፊ ነገር ነው እኛ ያየነው። እኔ በዚህ እድሜ የሰው ልጅ ተቆራርጦ የሰው ልጅ ለየብቻ አካል ሆኖ ማየቴ ከእድሜ መተኛ ታክቶኛል። አሁን አልተኛም፣ እንቅልፍ አይዘኝም። ያንን አስክሬኑን የለቀምኩት እኔ ነኝ አንዱ። በዚህ እድሜ የታረደ አስክሬን ተሸክሜ ሲሄድ
በጣም የሚያሳዝን ነው። እንዴት ሆነን እንደምንኖር የጂሃድን ትርጉም ኡስታዙ ሲያብራራው እስቲ ስሙት። ክርስቲያኖችን ማረድ ነው። አይኸው ጂሃድ ማለት ምንድነው ማለት ክርስቲያኖችን ማረድ ነው። ያው ምንም ልዩነት የለውም። እኛ ጂሃድ መልስ ተከኮ መለሳችሁ ጥያቄ ያለኝ እኔ ለምሳሌ አብዛኛው እነዚህ እውነታቸው ቢሆን እኮ አብዛኛው ማህበረሰብ ክርስቲያኑ ማህበረሰብ አረብ ሀገራት ይኖራል። እኛም ሀገር ላይ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱንያ ላይ እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው የታዘነውን ሁሉ ስለማላደርግ ነው እስከማንችላቸው ሆኖ አርገነው ሊሆን ይችላል። ሰላም አለይኩም አበን ግልጽ ይመስለኛል። እኔ እንግዲህ ሳየው ጂሃድ ማለት ክርስቲያኖችን ማረድ ማለት ነው። እንደውም ሴትዮዋ ልጅቷ ምን ጠየቀች? ታዲያ እንደዚህ ታዘን ከሆነ ለምን ነው አረብ ሀገር ያሉትን ክርስቲያኖችን ማርና አርዳቸው ሲል ያው እኛ ወይን ህጉን እየፈጸምን አይደለም፣ አንዳንዶቹ ደግሞ እየፈሩም ነው። ያው ሁማን ራይት ምናምን ስላለ ያው እየፈሩ ነው። ያው እሷ እንግዲህ አረብ ሀገር ብትለው አሁን ይሄ ሳውዲ ዱባይ ምናምን ነው እንጂ ሌሎቹ አረብ ሀገራት ላይ ይተረዳሉ ኦልሞስት። አሁን ድረስ ግን የኛ ድክመት ነው እያለ ነው ኡስታዙ። ይሄው ነው እንግዲህ ይገባል። ምክንያቱም ኦርቶዶክስ ሀገር ናት ካላችሁ ሀገራችሁን ኦርቶዶክስን አክብሯታ። እኛ ኦርቶዶክሳውያን የሀገር ስጋት አይደለንም፣ የመንግስት ስጋት አይደለንም፣ የፖለቲካ ካድሬም አይደለንም። ተሹሞ ማንም ሿሚ ሻሪ የሌለበት ያለ የነበረ የዘላለማዊ ንጉስ የኢየሱስ ክርስቶስ መንግስት ሰባኪዎችና መረጃ ቢያንስ አንድ ሰው ሼር ኮፒ ሊንክ 20 ጊዜ ያደረገ ላይክ ያደረገ ከ50 ጊዜ በላይ ያዳንስ። እባካችሁ ይሄ መረጃ ለመላው ዓለም ይዳንስ። እባካችሁ ኦርቶዶክሳዊ ከሆናችሁ አሁን አንድ ቪዲዮ አሳያችኋል። አሁን ነገሮች ከብደዋል። የፈራነው አርሲ ስንል ነበር። እስካሁን ስንጮህ የነበረው ስለ አርሲ ነው። አሁን ግን ከዛ የከፋ ነገር ሊሆን እንደሚችል ምልክት የሚሰጥ አንድ ቪዲዮ ያየን። በወሎ ያላችሁ አማራ ሳይንት አካባቢ ያላችሁ ተጠንቀቁ። ይሄን ቪዲዮ እንካል። አይ የተከበራችሁ የዓለም ህዝቦች በሙሉ እንግዲህ እስላማዊ ሸንጎ ህብረት የሶማሊያ በቅርብ ጊዜ ለበርካታ ዘመናት ስለ እስልምና ሲታገል ኖሯል። አሁን ደግሞ ድርጅቱን እያሰፋ አሁን ኢትዮጵያ ውስጥ ገብቷል። በርካታ ህዋሶችን ተመልምሏል። አብዛኛው በአፋር ክልልና እንዲሁም በከሚሴ እንዳለ ደቡብ ወሎ ሙሉ በሙሉ እስከ አማራ ሳይንት ድረስ መግባት የሚያስችለንን አቅም ሁሉ መስርተናል። እንግዲህ ይሄን አካባቢ እንግዲህ ቢያንስ እንደምንም አድርጎ ያለውን አቅማችንን ማሟጠን ቀስ በቀስ ህዝቡን ወደ ጂሃዲስ አስገብተን እስላማዊ መንግስትን መሰረታለን እና ማንኛቸውም ህዝብ መከተል አለበት። በተለይ ካሚሴ፣ ቦረና፣ መከለ ሰላም፣ ሳይንት ሁሉም የኛን ድርጅታችን እንዲደግፍ። በዚህ ላይ ምንም ማብራራው ነገር የለም። ይሄ ማንቂያችን ይሁን የጥንቃቄ መልእክት እንዲደርሰን ነው። ሼር አድርጎ ባካችሁ። በዩቲዩብ እንሰራለን። ዩቲዩብ ላይ መጥታችሁ ተከታተሉ። ያ ጀማ እስልምና ግደሉ ጨፍጭፉ ይላል። ስለዚህ የትም ቦታ የሚደረገውን ጅምላ ጭፍጨፋ እንቃወማለን። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ይህ ሰባተኛው ሀገራዊ ምርጫ እንዳይሳካ በርካታ ጥረቶች ሲደረጉ ነበር። የዚህ አንዱ አካል የሆነው አርሲ ላይ የተፈጠረው ሁኔታ ነው። እንግዲህ አርሲ ላይ በነበረው ጥቃት 9 ሰዎች ህይወታቸው አልፏል። ከ9ኙ 3ቱ ንጹሃን ነበሩ። አንድ ሙስሊም ነው የነበረው ማለት ነው። የእስልምና ሃይማኖት ተከታይ ነው። ሁለቱ የሌሎቹ የክርስትና እምነት ተከታዮች ናቸው። ሌሎቹ በአጠቃላይ የሚሊሻና የፖሊስ ኃይሎች ናቸው ማለት ነው። ይህንን መረጃ ሳያጣሩ ማን ነው የሞተው እነማን ናቸው ሙሉ መረጃ ሳይኖረው ጉዳዩን የሃይማኖት ጉዳይ አድርጎ ሚዲያ ላይ ለማረጋገጥ ጥረት ሲያደርግ እያየ ነበር ማለት ነው። ስናዝን ደግሞ ምናዝነው ነፍስ ሁሉም ሰው ተመሳሳይ ነፍስ ነው አይደል የያዘው። የሚሊሻ ነፍስ አይደለም ወይ? የፖሊስ ነፍስ አይደለም ወይ? ህይወት አይደለም ወይ የያዙት? እነዚህ ሰዎች ልጆች አላቸው፣ ቤተሰቦች አላቸው፣ አባት እናት አላቸው።
ልክ ሞት የፖሊስ ወይ ደግሞ የጸጥታ አካል ሲሆን የሚረክስበትና የሌላው አካል ሲሆን ደግሞ በጣም ከፍ ተደርጎ የሚወራበት መስተካከል መቻል አለበት። እነዚህ ሰዎች በተለይ ሚዲያ ላይ ያንን ሲያራግቡ የነበሩ አካላት እውነት ለንጹሃን አዝነው ነው ወይስ ደግሞ የፖለቲካ ተፈልጎ ነው የሚለውን ኩዌሽን እንድታደርጉ ያደርጋል። ኦኬ እሺ፣ እህታችን ፈዲላ ይሄን ቪዲዮ የምትመለከቱ ከሆነ እኔም ማውራሽ እንዳንድ ቲክታከር እንጂ እንዳንድ ባለስልጣን አይደለም። ቢኮዝ ያቀረብሽው ሐሳብ የአንድ ተራ ቲክታከር ሐሳብ ነው። ይሄ ይታወቅልኝ። ወደ ዋና ፖይንቴ ልመለስ። አንደኛ ላንቺ ያለኝ ጥያቄ እዚህ ቪዲዮ ዋና ሐሳቡ ምንድነው? ለምን ይሄ ቪዲዮ የሰራሽው? አሁን 4 ደቂቃ ከምናምን አውርተሻል። ሐሳቡ ሲጨበጥ 1 ደቂቃ የማይወጣም እንዳያችሁት። እንግዲህ ይሄ ነው በቃ ያለችው። ምንድነው አንቺ ዋና ሐሳብ እዚህ ቪዲዮ ላይ ማስተላለፍ የፈለግሽው መልእክት ምንድነው? ሁለተኛው ደግሞ በየጊዜው በአርሲ የሚካሄደውን ጭፍጨፋ ከምርጫ ጋር አገናኝተሽ ኦነግ ሸኔ ምርጫውን ለማደናቀፍ ያረገው ነው የሚል ነው። እዚሁ ጋር ተያይዘው ኦርቶዶክሳውያን አንድ እንድታስተውሉ የምፈልገው ነገር ሰሞኑን እንግዲህ በብዛት በተለይ ከመንግስት ሚዲያዎች የሰማ የምንገኘው የአርሲ ጭፍጨፋ የመጀመሪያ ነው ተደርጎ የተነገረ የሚገኘው እሱ ምርጫን ለማደናቀፍ ነው የሚል ነው። የአርሲ ጭፍጨፋ አንድም ነገር ከምርጫ ጋር አያገናኘው። ከዚህ በፊት በአርሲ በተደጋጋሚ ሲደረግ የነበረው ይሄ ሁላ ክርስቲያን ሲቀበር ምን ነበር? ምርጫ ነበር የዛን ጊዜ። ምንድነው አላማው? ይሄ ሁላ ክርስቲያን ይሄ ሁላ ኦርቶዶክስ ሲታረ አላማው ምን ነበር? ከምርጫ ጋር አይገናኝም። የኛ ሐሳብ አንዱ ይሄ ነው። ሌላው እንግዲህ በዚህ ቪዲዮ ላይ ያነሳሽው ነገር 9 ሰው ነው የሞተው። ከ9ኙ 2 ብቻ ናቸው ክርስቲያን፣ አንዱ ሙስሊም ነው፣ ሌሎቹ ምንሻ ናቸው ብለሻል። እዚህ ጋር አሁንም እንዲታወቅ የፈለኩት ነገር ቤተክርስቲያን ውሽታን ለማድረግ የሚኬድበትን ርቀት ነው። ኦኬ ቤተክርስቲያን በራሷ በሲኖዶስ ደረጃ 13 ሰው ሞቶብኛል ብላ የሰዎችንም ስም ያይዛ መግለጫ አውጥታለች። ይሄ ባለበት ሁኔታ አይ ቤተክርስቲያን ዋሽታለች የሞተው 2 ሰው ብቻ ነው ደግሞ 2 ክርስቲያን ብቻ ነው ብሎ መናገር ኢሳማኮም እንደዛ ብሏል። እሷም እንግዲህ የምታቀርበው ኢሳማኮን እንትን ነው። እኔ ገና ከጀምሮ የመንግስት ዋና ድርሻው የዜጎችን ደህንነት መጠበቅ እንጂ ሪፖርቶችን ማቅረብ አይደለም። እና ቢያንስ እንደ መሰረት ሚዲያ፣ ቢቢሲ፣ ሌሎችም የዘገቡትን እንኳን ተታችሁ ቤተክርስቲያን የዘገበችው 13 ሰው ሞቷል ብላችሁ ብትናገሩ እውነቱን ብታወሩ መልካም ነበር። ሌላው ደግሞ ያለ መረጃ ወራችሁት ያለች አንቺ የመጣችሁ ከ7 ቀን በኋላ እኮ ነው። አርሲ ላይ ሰዎች ከተጨፈጨፉ ወይ ደግሞ ሰዎች ከተገደሉ ሳምንት አለፈው እኮ። ምርጫ ሰኞ ነበረ። ለሰኞ አጥቢያ እኮ የተገደሉት ሰዎች አንቺ በ7ኛ ቀን ወይ ደግሞ በ8ኛ ቀን መጣሽ ያለ መረጃ ስታወሩ ነበር ትያለሽ። የት ነበርሽ እስካሁን? እና ወይ ዝም በይ ወይ ጥሩ ተናገሪ። ሌላው ደግሞ የሚኒሻ ነፍስ አይደለም ወይ? የፖሊስ ነፍስ አይደለም ወይ? ሌላ ሰው ሲሞት ለምን ትጮሃላችሁ? ዝም እንበል? ኦኬ የሚኒሻው ዝም እንዳለው የነሱንም ዝም እንበል? መች ነው አንቺ ለሚኒሻ አዝነሽ? መች ነው አንቺ ለፖሊስ አዝነሽ መጣሽ ድምጽ ሆነሽ የምታውቂው? መጨረሻ ላይ ደግሞ ያልሽው እንደዚህ ስታራጉ የነበረው ሰዎች የፖለቲካ ዓላማ ነው ያላችሁ የሚል ነገር አንስተሻል። ጽዋን እንዳይሞቱ ሰው እንዳይገደል ክርስቲያኖች ለምን ይገደዳሉ? ለምን ይሄ ነገር በገለልተኛ አካል አይመረመርም? ማለት ፖለቲካ ከሆነ እሰይ እንኳንም ሆነ ሰምታችሁ መልስ መልሳላችሁ ብለን ስንጠብቅ እናንተ ገና ለኛ በቲክታክ መታችሁ መልስ ሪአክት አደርጋላችሁ። ይሄ ቁስላችን ላይ ጨው አትነስንሱብን፣ ዝም በሉ እስቲ። እና ቲክታከር ፈዲላ ወይ ባኮትን ወይ ጥሩ ይናገሩ ወይ ዝም ይበሉ። ሼር ማድረግ እንዳይረሳ። በአርሲ ኦርቶዶክስ ጨክነህ ይሄንንም ቪዲዮ ካሳለፍክ አንተ አንዱ ገዳይ ነህ። ይሄንን ድምፅ ሰምተን ትላንትና እባካችሁ ድረሱልን ልገሉን ነው እያሉ ከጥቂት ደቂቃ በኋላ እነዚህ ሰዎች ተገሏል ማለት ነው። አርሲ ላይ 11 ቤተሰብ ነው የሞተብን። ድረሱልን የመንግስት ያለውን ኢትዮጵያ አምላክ ቄሱም ጳጳሱም መነኩሴም ሁሉ የሚመለከታችሁ በአርሲ ኦርቶዶክሳውያን ጨክነዋል። እናንተም ጨክናችሁ ይህንንም ቪዲዮ ታሳልፋላችሁ። ከግንቦት 23 ቀን ጀምሮ እስከ ዛሬ አርሲ ላይ የኦርቶዶክሳውያን ደም እንደ ውሃ እየፈሰሰ ነው። አርሲ የደም ምድር ሆናለች። ከ100 ዓመታት በላይ ያስቆጠረው የቅዱስ መድኃኔዓለምና የቅዱስ ገብርኤል ቤተክርስቲያንም አቃጥሎታል። ክርስቲያኖችንም እስከ ዛሬ ያለ እረፍት እየገደሏችሁ ነው። ዓለም ሁሉ ይስማ የኦርቶዶክስን ስቃይ፣ የኦርቶዶክስን መሰቃየት ዓለም ሁሉ ይስማ። ይህንንም ቪዲዮ ለዓለም አዳርሱ። ከሰው ለማገጨት ከፖለቲካ ጥቅም አንጻር ሲባል ከብዙ ነገር አንጻር ሲባል ነው እንጂ ስለለበሱ ሙስሊምን ወክሏል አይደለም። ህዝብን ከህዝብ በፍቅር የኖረውን ህዝብ እንግዲህ ያው ለምን ጸጥ ተባለ ተብሎ ነው መሰለኝ እንደዚህ ነገሮች እየተደረጉ የሚገኙት። እንግዲህ ብዙ አመት ኖረናል ከሙስሊም ወንድሞችና እህቶቻችን ጋር። መገዳደሉ ቢኖር ኖሮ እስካሁንም አንዘልቅም ነበር። ሰዎች ያው የሙስሊም ልብስ ለብሰው እንዲህ ስላሉ ሙስሊሞችን በፍጹም አይወክሉ። ላይ ፍትህ አለ ብዬ አላስብም። ምክንያቱም ፍትህ ቢኖር ኖሮ ገዳዮች እንዲህ በማን አለብኝነት ወጥተው እንዲህ ቪዲዮ አይሰሩ ምናምን ምን ታመጣላችሁ አይነት ነገር ውስጥ አይገባም ነበር። ብቻ እናንተ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አሳውቁ። ጋይሶች እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ እነዚህ ነበሩ። እናንተስ ምን አስተያየትና ሀሳብ አላችሁ? ሀሳባችሁንም ኮሜንት ላይ ግለጹልኝ። እንዲሁም ሰብስክራይብ እያደረጋችሁ ላይክ ኤንድ ሼር በማድረግ ለተለያየ ሰው እንዲደርስ አድርጉልኝ። በቀጣይም በአዳዲስና በወቅታዊ ነገሮች እስከምንመለስ ቸርን ሰንብት።